Airradu Sudamu manina babbaxxeyo baay'ee jedhine tenne qixxaawoon karoon stinaare baalanka keere keeshitini dawa ebushu yemmone techo Facebook ete Ollii Odoo yitanno qixxaawoon ke laayinki gafi qixxaawoo haare shiqoomo techo qixxaawoon ke wolu barraawa wole wote assineemmo qixxaawoon shinqare baxxitaw ta assaahu yo qixxaawoon ke amaaru afiinni assineemmo korkaatuno duuchun kumanni macciisha sissao yitaataati teo Facebook ete qooli anni afinoommo odoo na huwatatenni haroonsitinaayinke gede shaqqillunni xa'mireemmo'ne danchaan ekkitonke ውድ ይህን ቪዲዮ የምትከታተሉ ተመልካቾቻችን ይህ በሲዳማ ሄሪቴጅ ኔትወርክ በፌስቡክ ete Ollii Odoo በሚል ስያሜ ወይም የፌስቡክ መንደር ዜና ወይም ዜና ከፌስቡክ መንደር በሚል ስያሜ የተሰጠው ዝግጅት ነው። የሲዳማ ሄሪቴጅ ኔትወርክ ከየትኛውም የፖለቲካ አቋምን የማያራምድ ኒውትራል ሆኖ የሚሰራ ነው። በሲዳማ ሄሪቴጅ ላይ በሲዳማ ታንጀብል እና ኢንታንጀብል ወይም በሚዳሰሱም በማይዳሰሱም ቅርሶች ላይ የሚሰራ ኔትወርክ ነው። ይሄ በሲዳማ ሄሪቴጅ ኔትወርክ ስር በሲዳሙ ፌስቡክ ete Ollii Odoo የሚለው ዝግጅት ደግሞ ፌስቡክ ላይ በተለያዩ ሰዎች ገጽ ላይ ይጠቅማሉ ቁም ነገር አዘል ናቸው ወቅታዊ ናቸውና ህዝቡ ቢሰማው በጣም የሚጠቅም ኢንፎርሜሽን ነው የሚለውን በቪዲዮ መልክ ወደናንተ ይዞ የሚያቀርብ ዝግጅት ነው። እንግዲህ ይህን ፕሮግራም ዛሬ ለናንተ ይዘን የቀረብነው አንድ ወቅታዊ ነውና በጣም ሴንሲቲቭ ነው። በጣም ህዝቡ ሁሉም አዋሳም ሆነ የአዋሳ ወዳጆችም የሲዳማ ሰዎችም በአዋሳ አካባቢ የአዋሳ ነዋሪዎችም ሊሰሙት የሚገባ ነው ብለን ስላመንበት ይሄን ዝግጅት ይዘን ቀርበናል። ከአንድ ሙዚቃ በኋላ ቀጥታ ወደ ዝግጅታችን እንሄዳለን። መልካም ጊዜ። Mama, yeah,
እንግዲህ ተመልካቾቻችን እንደሰማችሁት ስለ አዋሳ ነበር ዘፈኑ የሚያወራውና አዋሳ ብዙዎች የሚወዷት የብዙዎቹን ትኩረት የሳበች ብዙ የተወራላት በቅርብ ቀን እንደሰማችሁት ኢትዮጵያን ሲቲስ ፎረም ሰባተኛ በጎንደር ከተማ ላይ በተደረገው አንደኛ በመሆን በአሸናፊነት ያጠናቀቀች በጣም ውብ ከተማችን ናት። እንግዲህ አዋሳን ውብ አድርጓታል ተብሎ የሚገመቱ ብዙ ነገሮች አሉ። በአዋሳን ብርት ላይ ቆሞ የሚገኝ የሲዳማ ስሙዳ ወይም የሲዳማ ትራዲሽናል የሲዳማ ባህል ሐውልት ነው። የገብርኤል ቸርች በዩኔስኮ እንደ ኢንታንጀብል እንደማይዳሰስ ቅርስ ተመዝግቦ የሚገኘው የሲዳማ አዲስ ዓመት ወይም ፊቼ የምታስተናግድ ወይም የጉዱማሌ የሚከበርባት ፊቼ የሚከበርባት ከተማ በመሆኗ ነው። እንዲሁም በዙሪያውን ተንጣለው የሚገኙ ዘብ የቆሙ የሚመስሉት የአላሙራና እንዲሁም የታቦር ተራራዎች ናቸው። ብዙ ማለት ይቻላል። እንግዲህ አዋሳ የተወደደችበትና የብዙዎችን ቀልብ የምትስብበት የቱሪስት መስህብ ወይም የቱሪስትን ቀልብ ሳበችበት ብዙ ምክንያቶች ሊነሱ ይችላሉ። ግን ቅድም ከጠቀስኳቸው በላይ የአዋሳ መሰረት ምናልባትም የአዋሳ ህልውና ያለሷ መና ነው ወይም ከንቱ የሚያስብል በሲዳምኛ ሰፊ ወይም ሐዋሳ ስያሜውንም ያገኘበት ዋናው ተብሎ በብዙዎች ደግሞ የፍቅር ተምሳሌት አድርጎ የሚያወሩት ሐይቃችን ነው። እንግዲህ የዛሬው ዝግጅታችን በሐይቁ ዙሪያ በዚህ ውብ በሆነው ለሐዋሳ እንደናት ሐዋሳና በሐዋሳ አካባቢ ስላሉ ተራሮቹን ሁሉንም አቅፎ እንደናት የያዘው ሐይቃችን ለብዙዎች ለሐዋሳ መሰረት ለሐዋሳም እዛ ቦታ ለመገኘት ለሐዋሳ ህልውና ትልቅ ሮል የተጫወተው እና በአንደኛነት መነሳት ያለበት የሐዋሳ ሐይቃችን ነውና በዚህ ዙሪያ የሚያውጠነጥን ወይም ይሄን ሐይቅ ወይም ሐይቃችንን የፍቅር ሐይቃችንን ህልውና የሚነካ ነገር ነው ብለን ያሰብነውንና በወዳጃችን ስማርት ሴይድ ፖስት ተደርጎ በእኔ ፌስቡክ ላይ ጓደኛ በሆነው በረከት ሀብቴ ሼር ያደረገውን ነው ያገኘሁት። ሼር አድርጎት ነው ይህን ኢንፎርሜሽን ያገኘሁት። ምናልባት ይሄን ዝግጅት ወይም ይሄን የምታዩት ሁላችሁም ማናችሁም ብታዩ ለሌላ ፐርፐዝ አይደለም ወይ ለሌላ ዓላማ ስላለው አይደለም፣ ለሌላ ነገር ሰዎችን ለማነሳሳት ሳይሆን እንዲሁ እንደ ፍቅር ሐይቅ እንደምንለው በፍቅር እና በትልቅ አክብሮት ጠይቃቸዋለሁ። የፖለቲካን ሐሳብ ለማራመድ ሳይሆን ይህ ምናልባትም ዛሬ የምንወስነው ውሳኔ ያቅማችንን ወይም ሳናሰማ የቀረነው ድምፅ መናገር እያለብን ሳንናገር ዝም ብለን ያለፍነው ነገር በመጪው ትውልድ እንጠየቃለን ወይም ትዝብት ውስጥ እንገባለን የሚል ሐሳብ ስላለ ብቻ ሼር መደራረግ አለብን። ትልቁም ትንሹም ይሄ ነገር ይመለከተዋል ማለት ባለስልጣኑ ዲሳይድ ማድረግ የሚችል ውሳኔ መስጠት የሚችል መስጠት የማይችልም ዜጋ ሁላችንም በእግዚአብሔርም በሕግም ፊት እኩል ነንና የሚመጣው ክፉ ነገር ያው አንዲት አገር ዜጋ ወይም እንደ ሰው በምድር ላይ እንደሚኖር ሰው በአካባቢያችን የሚመጣው ችግር ሁላችንም የጊዜ ጉዳይ ነው እንጂ ስለሚያገኘን ይሄን ነገር ተመካክረን ሰርኩሌት አድርገን የሚጠቅመን ከሆነ ሰየው ያው ለሁሉም ተጠቃሚ ነው። የሚጎዳ ከሆነም አንድም ባይሆን ቀስ በቀስ ሁሉም ይጎዳልና ከምንም በላይ ደግሞ ለሚመጣው ጄኔሬሽን ምንም ለማያውቅ እኛ አባቶቻችን በብዙ መልኩ ያስረከቡን እሴቶች ወይም ቅርሶች በጥንቃቄ ማስረከብ አሳልፈን መስጠት አለብን ብለን ዛሬ ቆመን የነገውን ትውልድ ማየት ስላለብን ያን አደራ ለመወጣት ያክል ብቻ ነው ድምጻችን የምናሰማውና በምንም አይነት በሌላ መንገድ እንዳትወስዱት በቅንነት እንድታዩት በፍቅር ይጠይቃለሁ።
ቀጥታ ወንድማችን ሼር ስለ ፖስት ወዳረገው ሐሳብ ይሄዳለሁ። እሱን አነብላችኋለሁ። ስማርት ሴይድ ነው የመጀመሪያውን ፖስት ያደረገው። እኔ ያገኘሁት እንግዲህ በወዳጄ በበረከት ሀብቴ ገጽ ላይ ነውና እንዲህ ይላል ጽሁፉ። ለቅዳሜ የራሴን ቦይኮት ሊጀምር፣ ሁሌም ዜና ለተሰራበት ነገር ብቻ ለምን? ይህ በፎቶ ያያያዝኩት ከአዋሳ ኢንዱስትሪ መንደር የሚወጣውን ፍሳሽ ወስዶ ሐይቁ ውስጥ የሚጨምር ቦይ ተናል ነው። እንደ ተባባሪ ወሬ መረጃችን ኢንዱስትሪ መንደሩ ፍሳሽ ማጣሪያ ወይም ትሪትመንት ፕላንት በግቢ ውስጥ የተገነባ ወይም የገነባ ቢሆንም የአዋሳ ሪፌራል ሆስፒታልን ኬዝ የሚያውቅ በእነዚህ መተማመን የአበራሽን ጠባሳ ያየ ያስብላል። ለማንኛውም ቦይኮትን ለጊዜው ሴቭ እናደርገውና አም ኮንሰርንድ በሚለው እንተካው። ሴቭ ሌክ ሐዋሳ ብሎ ነው የጨርሰው ወንድማችን። እንግዲህ እኔም የወንድማችንን ሐሳብ ተከትዬ አም ኮንሰርንድ ሴቭ ሌክ ሐዋሳ በሚል ያው ስክሪኑ ላይ እንደምታዩት ጽፌያለሁ። እና ወደ ሌላው ነገር እንግዲህ እኔ ቅድም እንዳልኳችሁ በቅንነት እንድትረዱኝ በዚህ ሙያ ላይ በጣም ልቅ የላቁ በጥናት የሚያካሂዱ ሰዎች አሉ። እኔ አንድ ዜጋ አንድ ኢትዮጵያዊ እና ምናልባት ከሐዋሳ አካባቢ ያው የሲዳማ ተወላጅ እንደው ከዛም አልፎ ቅርሳችን ነው፣ በተፈጥሮ ያገኘነው ቅርስ ነው፣ የሚዳሰስ ቅርስ ነው። ለሚመጣው ጄኔሬሽን ጠብቀን ተንከባክበን ማስተላለፍ ያለብን ነው እና ከዚያም አልፎ የሰውን ወይንም የህዝቡን ደህንነት የአካባቢው ብክለት የሚያመጣ ጉዳይ ነው በሚል ነውና ለዚህ ጥናት የሚያካሂዱ ሰዎችም ነገሩ እንግዲህ በፌስቡክ ላይ ፖስት ተደርጎ ነው ያገኘ ነውና ይሄ ነገር እውነት ከሆነ ምናልባት ማግኘት ያለብንን እንትናቸውን ስልካቸውን ካገኘን ለማግኘት እና ለመጠየቅ እንሞክራለን። እንደ አንድ ዜጋ ድምጽ የማሰማት ነው እና እንደ ሲዳማ ሄሪቴጅ ኔትወርክን ወክዬ ማለት ነው እና እስቲ ወደ ሌላ ነገር ከመሄደ በፊት ህገ መንግስቱ ስለ አካባቢ ጥበቃ ምን ይላል የሚለውን ጀስት ለጀነራል ኢንፎርሜሽን ወይ ለጀነራል መለሻ ወይም ለጀነራል ኖሌጅ አንቀጽ 92 ንዑስ አንቀጽ 1 መንግስት ሁሉም ኢትዮጵያዊ ንጹህና ጤናማ አካባቢ እንዲኖረው የመጣር ኃላፊነት አለበት ይላል። ንዑስ አንቀጽ 2 ማንኛውም የኢኮኖሚ ልማት እርምጃ የአካባቢውን ደህንነት የሚያናጋ መሆን የለበትም ይላል። 3 የህዝብን የአካባቢ ደህንነት የሚመለከት ፖሊሲ እና ፕሮግራም የሚነደፍበትና ስራ ላይ በሚውልበት ጊዜ የሚመለከተውን ህዝብ ሁሉ ሀሳቡን እንዲገልጽ መደረግ አለበት። 4ኛ መንግስትና ዜጎች አካባቢያቸውን የመንከባከብ ግዴታ አለባቸው ይላል። እንግዲህ ይሄ ባጭሩ የዜግነት ግዴታችንና መብታችን ነው፣ የመናገር ድምፅን የማሰማትና ቅድም ለማለት እንደሞከርኩኝ ለመጪው ትውልድ የተሰናከለ ሰንካላ ነገር አሳልፈን ወይ ሌጋሲ አድርገን ሰተን ወደኋላ እንዳንረገም ወይም እንዳንከሰስ እንዳንጠየቅ ተጠያቂ እንዳንሆን በያለንበት ቦታ ሆነን ድምፃችንን ማሰማት ስላለብን ነው። ይሄን ነገር የሚመለከታችሁ በተለይ ባለሙያዎች የሆናችሁ ይሄን ነገር እንደቀላል እንዳታዩትና ምን አይመለከተኝም በሚል እንዳታዩት። በየትም ቦታ ብትኖሩ ኢትዮጵያውያኖች ምን የነገሩን የችግሩን ጥልቀት ሞር ለባለሙያዎቹ በመተው እንግዲህ እኛም እንደ ዜጋ ኦርዲነሪ ዜጋ ማናችንም ድምፅ በማሰማት በመተባበር በፍቅር ሌላ ልዩነትን ወደ ጎን በመተው
ሐይቃችንን ለሐዋሳ ህልውና የሆነውን የውብ ከተማችን የሐዋሳ መሰረት የሆነውን የፍቅር ሐይቃችንን ሰፊ የሆነውን ሐይቃችንን የመንከባከብ ግዴታ ስላለብን የዛሬውን እኔ ሌላ እንዳልኳችሁ ቅድም የሰዎችን በዚህ ዙሪያ የሚሰሩትን ባለሙያዎችን የመጠየቁን እድልም ካገኘን ለማግኘት እንጥራለን። እናንተም ሌላ መፍትሄም ካለ ማድረግ ያለብን ነገር አለ የምትሉትን ነገር ብትጠቁሙን ወይም ጥሪያችንን እናቀርባለን። እኛ ደግሞ በዚሁ በምንችለው አቅማችን በፈቀደው ቪዲዮ ሰርተን ለማቅረብ እንሞክራለን። ስለሰማችሁን በጣም አመሰግናለሁ። እግዚአብሔር ይስጥልን። በሌላ ዝግጅት ወይም በሌላ በእንደዚሁ በተመሳሳይ ዝግጅት እስከምንገናኝ ጤና ይስጥልን።